ጥፋት አይደለም ምክንያቱም እኔ ማግባቱ አይደለም ያንገበገበኝ ማለት ነው የሄደው ለሌላ ጉዳይ የተነጋገርነው ሌላ ጉዳይ ያኔ የሆነ ነገር እኮ ሰይድ ማግባት እንደሚፈልግ አውቃለሁ እውነት ለመናገር ከሆነ እንደዚህ ልጆቹን እዛ ጠፋች ስትባል ፌንት ምትነቀላል መሰለኝ ይሄን ምናምን ብለም ቆመህ ምዝት ነበር ይመስለኝ ያገኝሻለሁ ምናምን ብላ ነበር ይመስለኝ ግን ለዚህ ያክል ልብህ እንደታሳ አላቅም ወይስ አዩ አንድ ብርጭቆ ስጠጣ ለአንተም አንድ ብርጭቆ እየሰጠች ነበር እሱ ነው መሰለኝ ልብህን ጨርሷ መሰለኝ ክሎሮክስ ለዛ ነው ጨጓራ ታጥቦ መጨረሻ ደረጃ ላይ ደርሶ ነው መሰለኝ ፌንት የነቀልከው እንጂ መቼም ቢሆን ሰይድ ፌንት ይሰራል ብዬ አላቅም አስቤ ራሱ አላቅም ለምን አሰላሙ አለይኩም እንደናችሁ ሰላም ናችሁ ያለው አልহামዱሊላህ እንደናችሁ ደህና ናችሁ የጠፍቻለሳ እኔ በጣም ነው ናፋቃችሁኝ ደህና ናችሁ ወይ አሁን ማለት ነው ዛሬ ራሱ ለመንጠት አላሰብኩም ነበር ቢያንስ የተወሰነ ጊዜ ቢያንስ አንድ ወር 15 ቀን ቪዲዮ አልሰራም ብዬ ነበር ግን ያው ለጓደኛዬ ብዬ ነው የመጣሁት ማለት ነው ዛሬ ለሐዋዬን በጣም ያንገላቱብኝ ነው ማለት ነው እነዚህ ማይረቡ እንግዲህ እውነት ለመናገር ከሆነ ቪዲዮውን እነ ሰይድ ለቀውት አይቼ እየተሯሯጡ ልክ እንደ ህንድ ፊልም መጨረሻ ላይ ማለት ነው ሰይድ እኔ በዛው የሞተ መስሎ የነበረ ጥፍት ሲል ቪዲዮ ማለቀቁም ወላ አገኘናት ወላ አጣናት እንኳን አላሉ እኔ ራሱ እንደ አገኟት እንደ ያልኩ ነበር ራሴን ማለት ነው ለምን ጠፍተው ነበር ግን ሰይድ ማለት ነው እንግዲህ ግሉኮሱን እየጠጣ ነው ማለት ነው ጠጣ እኔም ጠጥቼ ነው እዚህ ደረስኩት እኔ ቀመስኩት ለምን ይቀርባል አንተም ቀመሰው ጠጣ አሪፍ ነው መጠጣት ማለት ነው እኔ አሁን ላይ እንኳን ግሉኮስም ምንም እየጠጣውኝ አይደለም ያው እንደምታዩት እንግዲህ ቤት የለውም ትልቅ ሰርፕራይዝ እንዳዘጋጀውልህ ተስፋ አደርጋለሁ ማለት ነው እና ምንድነው ግን ምን እንደቆጨኝ ታውቃላችሁ ያናደደኝ ሰይድ ሰርፕራይዙን ይዞ ሲመጣ ምናምን አይፎኑን መኪናው ምናምን ገዝቶ እዞ ለኔ ሰርፕራይዝ ማድረጉ ማለት ነው እኔ በጣም ነው የቆጨኝ ወይኔ በወሰርኩት ኑሮ ሰርፕራይዜን አልኩ ማለት ነው ግን አልቆጨኝም ምክንያቱም ለምን ታውቃላችሁ ያው ለወሬ ማድመቂያ ነው እንጂ ሰይድ የገዛው መኪና 9000 ነው ሰይድ የገዛው መኪና ቱሳን $9000 ነው የገዛው ማለት ነው $9000 ደግሞ ለኔ በአሁኑ ሰዓት በሁለት ወር የማገኘው ነው በዩቲዩብ ማለት ነው ስለዚህ ራሴ ገዛዋለሁ እንደገና ደግሞ ሰርፕራይዙን የገዛው ለራሱ ነው ለምን አትሉኝም እሱም መኪና ገዝቶ በራሱ ስም ነው የገዛው በኔ ስም እንኳን ቢያደርግልኝ ቢያዞርልኝ ማለት ነው በራሱ ስም እንኳን በራሴ ስም እንኳን ቢያደርገው መኪናውን የሚነዳው ራሱ ነው ምክንያቱም እኔ ከልጆች ጋር መንዳት አይመቸኝም ማለት ነው አልሄድም ደግሞ የትም አልወጣም እሱ ያለ ራሱ የትም አልሄድም ነበር አንዳንድ ቦታ ነበር እሱ የሚወስደኝ በተለይ አብዛኛውን ሜዳው አዋ ቤት ብቻ ነበር ሌላ ቦታ አልሄድምና አንዳንድ ነገር ስገዛ እንገዛለን ይመልሰኛል ተሎ የሚሄድበት ቦታ የለም ማለት ነው ስለዚህ መኪናውን የገዛልኝ ለኔ ሳይሆን ለራሱ ነው ባይሆን ለኔ ብቻ የሚሆን አይፎኑ ነው ማለት ነው ምክንያቱም አይፎን ራሴ ዘው ነበር ከዛ ውጪ ግን መኪናው ለራሱ ነው የገዛው ደግሞ $9000 ስለሆነ አዲኖ ራሴ ገዛዋለሁ ከፈለኩኝ ማለት ነው ስለዚህ ምንድነው መሰላችሁና ማለት ነው ስጣፋበት ቤት አከራዮቹ ጋር አልደወለም ከዛ ልክ የለችም ሄዳለች ሳፈረ ሳውዲያ ትለዋለች ፌንት ነቀለኔ ዛሬ በቃ እውነት አሳዝኖኛል ግን ማለት ነው በቃ የሆነ ነገር ይመስል ምናምን እያልኩ ያየው ነበር ግን በዞ ፌንት ሰርቶ ቀረ ሰውዬው እውነት አርጎት በዞ ፌንት ሰራ ግን ያው አይገባል እኔ ምክንያቱም እኔ እንዳንተ ለዛውም ሁሉን አክሽኔን ዩቲዩብ ላይ አልታየውም እንጂ ዩቲዩብ ላይ ከተረጋጋው በኋላ ነው እየወጣው ላንተ መልስ መስጠልክ ኢትዮጵያ ያለክ አዩ ስታገባ ተረጋግቼ ራሴን ታይ ሱመያ እንደዚህ አይደለም ብዬ ከተረጋጋው በኋላ ነው ወጥቼ ቁጭ ብዬ በስነ ስርዓቱ ተቀምጬ ለሰይድ መልስ ሰጠ የነበረው እንጂ እንደ ሰይድ ሁሉ ነገር ተቀርጾ ቢሆን ከሰይድ ልቅ እኔ ይብሳል ማለት ነው ስለዚህ አንተ ለዛውም በጣም ትንሿን ነገር ነው የቀመስካት ፌንት ነቀልክ ጓደኞች ሰብስበው ሐኪም ቤት ወሰዱክ ግሉኮስ ተደረገለ ደህና ነው ምንም አልወንኩም እኔ ከዛም በላይ ሁኜ ሊሆን ይችላል ማለት ነው ስለዚህ እኔ ከተረጋጋው በኋላ ነው ለሰውም ለልጆችም ለነገ ምናምን በቃ ተረጋግቼ ምናምን ነው የምወጣው ማለት ነው ስለዚህ እውነት ለመናገር ከሆነ ግሉኮስን ጠጣ ቢጨማምሩልክ አሪፍ ነው እዛው እንዳለክ ማለት ነው እና በነገራችን ላይ ማለት ነው ሰይድ ደግሞ እንኳን ይቅርና
ታሞ ሳይታመም ሴት ዶክተሮች የሚያክሙ ከሆነ ሴት ዶክተሮች ከሆነ ያሉት አመመኝ ነው የሚለው ማለት ነው። የሆነ ጊዜ ትዝ ይለኛል እዚህ ጋር አመመኝና ሄድን ሐኪም ቤት ማለት ነውና እዚህ ጋር አሞኝ ሐኪም ቤት ገብተን ሐኪም ቤት ሐኪሟ ሴት ናት። ከዛ انا كمان وجاني هنا ما اقدر اتكلم አላላትም። ከዛ ሴትዮዋ እኔ እንዴት አርጋትኝ እኔ እንደዚህ ያየችኝ ወነ ከማን ዶክተራ ተሽፊኒ እሺ ያለ እኔም ታመም ያለው እሱ እኮ ምንም አልሆነም ይሄድ ነው ለኔ ነው ሴት ብቻ ስለሆነች ለኔ ይሄድ ነው ለራሱ ቀየረው። ከዛ ሴትዮዋ እንደዚህ ታያዋለች እንደዚህ ነካ አረገችውና لا ምንም ነገር የለም ትለው لا في وجع እያለ እዚህ ጋር በጣም ነው የሚያመኝ በደንብ ድርቅ ብሎ ወላሂ እኔ በቃ በዛ ሰዓት ገርሞኝ ያዩት አንተ እኮ አልታመምከ የመጣው ለኔ ወይስ ላንተ ነው ያልኩት ነበረ ማለት ነው። እና በዚህ አጋጣሚ ሴት ዶክተሮች እዚህ ሀገር ያው ሌላውን ሀገር ባላቅም እዚህ በደንብ ነው የሚያክሙት። ሴቶችም ያክማሉ ወንዶችም ሴቶችን ያክማሉ። ወንዶቹ ደግሞ ያኔ ኖርማል ነው ይተካከማሉ። ከማዋለድ ውጪ ሴቶች ወንዶችም ሴቶችም ያክማሉ ምንም ችግር የለውም ማለት ነው። ሴቶችም ወንዶችን ያክማሉ ወንዶችም ሴቶችን ያክማሉ። ከሚገርማችሁ እዚህ ሀገር ላይ ደግሞ ማለት ነው ጓንት እንኳን አይለብሱም። እንደዚህ ጓንት ለብሰው ምናምን ገና ምናምን ተጠንቀቀው እኔ እንጃ በቃ አላቅም አላላ ብለው ዝም ብለው ነው እንትን የሚሏቸው። ሲወጋችሁ ሐኪም ቤት ሄዳችሁ ምናምን ራሱ እንደዚህ ከባድ ነገር ካልሆነ እንደዚህ መርፌ ለመውጋት ምናምን አብዛኛው ነው ያለብሱት ብሎ የሚያክሟችሁ ምንም እንትን እኔ እንደውም ለምደው ጓንት ማትለብሱት ደሜ ነካችሁ ምናምን ካልኳቸው ያ አላላ ዲ ምናምን ነው የሚሉት። ከዛ ማቀም ወደሆነ ያርጋሉ በጣም እንትን እንደ በተረፈ አሁን ሀዋን ተዋት ሲፈጠር እውነት ለመናገር ከሆነ አብዲ በጣም ነው ያናደደኝ። አብዲ በጣም ነው ያናደደኝ። ሰይድ እዛም ሆኖ ሰይድ ኢትዮጵያ ሆኖ አንዴ መኪናውን ስጭኝ አንዴ መኪናውን መልሽኝ በዛ ላይ ደግሞ ካሜራ ያስቀመጠ እኔ የሆነ ነገር ሲል ይኖራል ብዬ መጀመሪያ ካሜራ እንዳለ እንኳን አላቅም። በሁለተኛው ሊኖር ይችላል ብዬ ነው ራሴን ያኔ እንትን ብዬ እርኩት ማለት ነው። ካሜራ ሊኖር ይችላል ብዬ ዝም ብዬ በቃ ይርኩ። ግን ካሜራ ደብቆ እኔ የማወራውን አንድ ጊዜ ካሚና ጋር መጥቶ አሚና ጋር መጥቶ አልኩኝ አሚና ናት ያስተውችን ማለት ነው። እሪ በቃ መኪናውን ካልሰጠሽን መኪናውን ለምን ወሰርሽው ብሎ የሌለ ዛህማ ሲፈጠር ነበር። እሺ ይሁን ብዬ መኪናውን ለማጣስል በሱስ ምን ያለው ምን ያርግልኛል ብዬ መኪናውን መለስኩለት። ከዚህ ሁላ ነገር ብዬ መለስኩለት መኪናውን ማለት ነው የራሳቸው ጉዳይ ብዬ። አሁን ደግሞ ሀዋን አለቅሽም እንዴ አብዲ እኔ እንጃ እኔ ላንተ ራሱ ቃላት የለኝ በጣም ስርዓት አጣካው ነው ምን ሆኖ እንደሆነ አላቅም። እንዴ አብዲን የሳቀው በጣም ስመስራት ያለው ልጅ ነበር። በቃ ሰው እንደዚህ ለዚህ ደረጃ ይቀየራል? አውዝ ቢላህ ምን ሸይጣን ረጅም ምን ሆኖ ነው? ሀዋ ምን ታርግ? በመጀመሪያ ደረጃ እናንተ ስታስቡት ሀዋ እኔ የርኩበትን ነገር ብታቅ ስልኳን ራሱ አታነሳላችሁ። እኔ እውነት ለመናገር ሀዋ እኔ እንትን ለሰይድ ሰርፕራይዝ ምናምን ሳረ በጣም ተጣልተናል እኮ ሻማ ሁሉ ደፋፍታ ወላሂ አልጋው እንዴ ተበላሽቶ ነበር እንዳለ ማለት አልጋ ልብሱ እንዳለ ነው ተበላሽው። እሱ ያ ሁላ ነገር ሆኖ ሰይድ ሲደውልላት የምትሄድ አልመሰለኝም። ግን ሰይድ ጋር እኔ እዛ ላይ የበለጠ የደነገጥኩ ሀዋን ሳይት ክው ነው ያልኩት ቪዲዮ ላይ ማለት ለምን ሀዋ ትኖራለች ብዬ አላሰብኩም። በመጀመሪያ ደረጃ ሀዋ ትመጣም ነበር እናንተ ጋር እኔ ያለውበትን ብታቅ ስልኳን ራሱ ታጥፋፋባቸዋለች አትመጣም። እሷ በንጹህ ልቧ መጣች እናንተ ጋር እኔ ጥሪ ያላችሁ ልጠራኝ ሄደች የለውም። እኔ ለማንም አልተናገርኩም ለምን ይሄ ነገር እንደሚፈጠር ስለማቅ። ሀዋ ብታቅ ኖሮ ወይ ምናልባት አላስ በሁለቱ መሃል ላለ መግባት እንደገና ደግሞ ዋናው ሀዋ ብትናደድም ልጆቹን ስታይ ታረቁ ስትል ስለነበረ የፈለገው ነገር ቢሆን ንዴቷ ሲወጣ የት እንዳለው ትነግረዋለች። የት እንዳለው እጁን እዛ ነው የምታመጣው። ስለዚህ ያ ነገር እንዲሆን ስላልፈለኩኝ የት እንዳለውም ለማንም መናገር አልፈልግም። ለሷም አልነገርኳት ማንንም አያውቅ እንኳን ይቅርና ለአበሻ ለአረቦች አልነገርኳቸውም። ለምን እንዳለ ስለሚያውቃቸው ደውሎ የት ናቸው ስለሚል ማስታረቅ ስለሚፈልጉ እንደዚህ አይነት ቦታ ናት እንዳይሉት ማለት ነው። ለዛ ነው ዝም ብዬ ሹልክ ብዬ ወጣሁት። ሁለተኛ ነገር ደግሞ ሰይድ
እሱ ራሱ እንደው ጅል ያኔ እንዴት እንዳስበው አላውቅም እንጂ ያን ሁሉ ነገር አድርጎኝ እንዴት በዛ አይነት አቀባበል እቀበለዋለሁ? በነገራችን ላይ ኮሜንት ላይ እምነት አልጠበቅኩም ነበር በጣም እኔ እንጃ ሰው እኔ በዚህ ያክል ደረጃ እኔ በጣም ደግናችሁ ወላሂ በጣም ደግናችሁ ሁላችሁም በቃ አላህ ያድርግልሽ አላህ ያስደስትሽ በቃ ደስ ብሎኛል በእኔ ደስታ ለተደሰታችሁ በሙሉ ወላሂ በጣም ነው የማመሰግነው በጭራሽ ያልጠበቅኩ ኮሜንት ነው ማለት ነው ያልገው የሰይድ ሰርፕራይዝ ያዘጋጀውለት ሰርፕራይዝ እንደዚህ አይነት ኮሜንት ይሰጣል ብዬ በጭራሽ አላሰብኩም እና ኮሜንቱን ሳነበው በጣም እንዴት ደስ እንዳለኝ በቃ ልነግራችሁ አልችልም በጣም ነው ደስ ያለኝ በጣም ነው የማመሰግነው በተረፈ ደግሞ ሰይድ ሰርፕራይዙን አይቶ ሰፍ ብሎ መንጣቱ እሱ የራሱ ጥፋት ነው እንጂ እኔ ጥፋት አይደለም ምክንያቱም እኔ ማግባቱ አይደለም ያንገበገበኝ ማለት ነው የሄደው ለሌላ ጉዳይ የተነጋገርነው ሌላ ጉዳይ ያኔ የሆነ ነገር እኮ ሰይድ ማግባት እንደሚፈልግ አውቃለሁ ከድሮም ነው የሚለው ሁለተኛ በቃ እስከ 4 መሙላት ይፈልጋል ሰይድ ይሄን ነገር አውቃለሁ አምኜ ተቀብየዋለሁ ያ ይሁን ብዬ ግን ሌላ ፕላን የሆነ እንደዚህ አይነት ነገር ባሁኑ ይሄን ነገር እናደርጋለን ብለን ተነጋግረን እኔ ከተነጋገርነው ውጪ ከመስመር ከነጭራሹ ወጥቶ በዛ ላይ ደግሞ እንደ ሰው እንኳን እንደሚስታክብሮኝ ቢነግረኝ እንደዚህ አይነት ችግር ተፈጥሯል ምን እንደሚፈጠር አላውቅም ቢለኝኮ ቆንጆ ነው ልክ ቪዲዮ ሲለቀቅ ልክ እንደሱ ነው እኔም ፌንት የነቀልኩት እንደውም እሱ ከጎኑ አጃቢው በዛ እንደውም እኮ በጣም ብዙ ጓደኞች ማው የተራራጡ ነው እኔ አዋ ብቻ ነበርች ስለዚህ አሁን ሰይድ ያለበት እንትን በጣም ትንሿ ናት በጣም እኔ ያየው ትንሹ ነው ማለት ነው እኔ ደረሰብኝ ትንሹ ነው ስለዚህ እኔ የቀመስኩትን መቅመስ አለበት እኔ ያየሁትን ማየት አለበት ለምን በቀላሉ ሴት ልጅ ክብር አላት ቢያንስ እንኳን ከጎኔ ሆኖ ይሄን ነገር ቢያደርግ ችግር የለውም ቢያንስ ሂጄ ጠይቀዋለሁ ለምን እንደዚህ ያደርክቢ ሌላ ሀገር ሄዶ ማንገናኝበት ሀገር እሱ ያለው አንድ ሀገር ነው ያለው አንድ ሀገር ሲፈልግ ስልክ ያነሳ ሲፈልግ ስልክ ሳያነሳ ሲፈልግ ሪከርድ ያያረገ ሲፈልግ ጸጥ ያለ ሪከርድን እየሰማ አሁን እንደዚህ መኪና ምናምን ገዝቶ መንጣቱ እኔ መጨረሻ ላይ ምርር ሲለኝ ነው ብሎክ ያረኩት ማለት ነው በቃ እንደውም ከሱ ጋር ከመመላለስ ለምን አልመለሰልኝም ለምን እንደዚህ ያለ ቢጨጓራይ ከሚላቀኝ ብሎክ አረኩት ማለት ነው ከዛ ውጭ ግን መጀመሪያ አሁን እያወራን ነበር ስለዚህ እኔ የቀመስኩትን ትንሹን ንቅመስ ይየው አሪፍ ነው ግን ሰይድ ስነስርዓት ያዝ አብዲም በስነስርዓት ያዝ ስነስርዓት ግን በጣም አታሃል ሐዋን አታስጨንቋት እኔ አሁን አዋዬ እኔ ማንንም እያወራው አይደለም ስልኬንም ዘጋግቻለሁኝ በስልኬም በምንም አይነት ነገር እንዳይደርስብኝ ማለት ነው ስለዚህ ይሄን ቪዲዮ ለቅላችኋለሁ የሆነ አንድ ቀለል ያለ ስልክ ይዣለሁ ማለት ነው ለቅላችኋለሁ ቪዲዮውን ከዛ ስልኬን አጠፋለሁ ማለት ነው ምክንያቱም መገናኛው ሰው የለም ሐዋዬም ቪዲዮ እንደምታዩ እርግጠኛ ነኝ ቁጥርሽን ቀይሪ ከስራ ቦታ አትውጪ ለአንድ ወር ለምናምን ታያቸው ጥንሽ አርጋቸው ወይ ደግሞ ስራ ቦታሽን ቀይሪ ጥፍት በይባቸው ከነሱ ጋር አትገናኝ ከነሱ ጋር ተመላለሽ በቃ ታያቸው ስልክሽን አጥፋፍተሽ ቁጭ በይ ማለት ነው አብዲ አገኛለሁ ቆይ እኔ ሳገኝክ ነግሬሃለሁ እና ለማንኛውም ምንድነው ሰይድ አንድ ገና ይቀራል ፌንት መንቀል ማለት ነው ከኔ ጋር እኩል ለመሆን ገና 1 2 3 ፌንት ያስፈልጋል ማለት ነው ከዛ መጠጣት አለብህ ግሉኮሶቹን ምኖችን ማለት ነው መጠጣት አለብህ ገና ይቀራል ገና ማበርቻ ማጠንከሬ ምናምንና እዚህ ከተማ ውስጥ ብትደበቂ የመለይ ማለት ነው የከየትም ተደብቀሽ አታመልጭኝም የትም ቦታ ብትገቢ እንዲነው አንገሽ እንደዚህ እጄሽ መመዝሽ ብለኛል ፈልገህ አግኘኝ የት እንዳለ ወቅ የት እንደተደበቁ አቀህ አገኘኝ ማለት ነው ለምን አገኝሻለሁ የትም አትሄጂም እመጣለሁ ቤት ብትለቂም ምንም ብታረጊ የትም አታመልጭኝም የትም ብትሄጂ አገኝሻለሁ እንዳልከው አገኘኝ እንግዲህ ያው አንተ የተማመንክበትን ነገር በዚህ ነገር ታየኛለክ ብያልኩትን ነገር አጥፋፍቻለሁ ማለት ነው ስለዚህ ግን እኔ ባላጠፋው ራሱ ፈልገኝ የትም ብገቢ ያወጣሻለሁ እንዳልከኝ ከየትም ገብተህ ካውጣኝ
ከየትም ገብተህ ካገኘኝ ማለት ነው እኔንም ልጆቼንም የትም ብትገቢ ጉድጓድ ብትገቢ ብለሃል። እንግዲህ ጉድጓድ ውስጥ ልሁን ሰው ቤት ልሁን ቤት ለቅቄ ተከራይቼ ይሁን ሰው ጋር ተጠግቼ ይሁን እንግዲህ አላቅም የት ጋር እንዳለው የቱ ጋር እንደሆንኩ መዘህ አውጣኝ እንዳልከው ማለት ነው። እኔ ግን በነገራችን ላይ አሁን ላይ በጣም ደስተኛ ነኝ። ለምን በቃ አንዳንዴ እናንተ የቀመሳችሁትን ነገር ሰው ሲቀምስላችሁ ደስ ይላል። እናንተ ያማረራችሁ ሰው በእናንተው ብርጭቆ መልሶ ሲጠጣ አሪፍ ነው። ለምን ያውቀዋል ልኩን ማለት ነው። ስለዚህ ያው እንደዚህ እንኳን እውነት ለመናገር ከሆነ እንደዚህ ልጆቹ እዛ ጠፋች ስትባል ፌንት ምትነቀል አልመሰለኝም። ይሄን ምናምን ብለም ቁመህ ምዝት ነበር ይመስለኝ ያገኝሻለሁ ምናምን ብላ ነበር ይመስለኝ። ግን ለዚህ ያክል ልብህ እንደታሳ አላቅም ወይስ አዩ አንድ ብርጭቆ ስጠጣ ለአንተም አንድ ብርጭቆ እየሰጠች ነበር እሱ ነው መሰለኝ ልብህን ጨርሷ መሰለኝ ክሎሮክስ። ለዛ ነው ጨጓራ ታጥቦ መጨረሻ ደረጃ ላይ ደርሶ ነው መሰለኝ ፌንት የነቀልከው እንጂ መቼም ቢሆን ሰይድ ፌንት ይሰራል ብዬ አላቅም። አስቤ ራሱ አላቅም። ለምን ጠፋች ሲባል የሆነ ነገር የሚሆን ነው መሰለኝ ወይ ፌንትም በቃ ቆሞ አለቅሽ ምናምን የሚል ነው መሰለኝ። ካሜራማኑ ግን በጣም ጎበዝ ነው። ፌንት ሲሰራ ቀረጸ ሲር ጠፋች ሲባል እንኳን ካሜራ አጥፍተው አሮጡ። ካሜራውን ይዞ ነው ካሜራማኑም እየሮጣ ያለው። ሆስፒታልም ሲገቡ እንደዛው ካሜራማኑ በጣም ጎበዝ ነው። ካደነኩ ማለት ነው። በተረፈ እንግዲህ ዛሬ በነገራችን ላይ አንድ ያልነገርኳችሁ ነገር ምንድነው ቪዲዮውን እንዳለ ሙሉ ቪዲዮ ቀርጫለሁ ማለት ነው። በአንድ ቀን ከግማሽ ነው የሚባለው ማታ ጀምሬ ለምን ሰይድ ቪዲዮ የለቀቀበት ሰዓት ላይ ሰይድ ኤርፖርት ሆኖ ቪዲዮ ለቋል ማለት ነው። ወደ የመን እየሄድኩ ነው ብሎ የለቀቀው ቪዲዮ አለ። ከዛይ ሰዓት ጀምሮ እስከ ፈጅር ድረስ ያደረኩትን ነገር ብታቁ በቃ እኔ ራሱ ለራሴ እንዲ በጣም ጎበዝ ነኝ ብዬ ሰው ያው እንግዲህ ሰው ራሱን ያደንቅ ማለት ግን በጣም ጎበዝ ነኝ። በጣም ብዙ ነገር ነው የሰራሁት ማለት ነው። እና ያን ሁሉ ነገር በአንድ ቀን ውስጥ ነው ቤቱን እቃውን መጀመሪያ እቃውን ማለት ነው እንዳለ በቃ ስልክ ደውዬ አራጅ የሚባላል አራጅ ምንድነው ሰው የተጠቀመበትን እቃ የሚገዙ ሰው የተጠቀመበትን እቃ የሚገዛ ደውዬ ነው ወሰዱልኝ አልኩ። ሲሄድ ሰዓት እንዳይፈጅብኝ ማለት ነው። ደውዬ ልቀሙልኝ አልኩኝ። እሱን በአንድ ሰዓት ውስጥ እቃዬን አስወጥቼ ጨረስኩ ማለት ነው። በአንድ ሰዓት ውስጥ ከዛ ውጭ ግን ያለውን ሰዓት በሙሉ ቢያንስ አንድ 10 ሰዓቱን የምፈልጋቸውን ነገሮች በሙሉ አድርጌ ጨርስ አረኩ ማለት ነው። ሰው በአንድ ቀን እንደዚህ እንደምጨርስ አላቅም ነበር። እና ጨራርሼ እንግዲህ የት እንዳለውኝ የት እንደሄድኩኝ ሁሉንም ቪዲዮ ሰርቻለሁ። ቀስ በቀስ በክፍል እለቅላችኋለሁ ማለት ያው ብዙ አይደለም እንዳሰለችው በክፍል የት እንዳለውኝ አሳውቃችኋለሁ፣ የት እንደሄድኩኝ አሳውቃችኋለሁ። ይሄ ዛሬ ቪዲዮ ለመስራት አላሰብኩም ነበር። ለሐዋ ብዬ ነው ቪዲዮ የሰራሁት። እኔ ወጥቼ ዩቲዩብ ላይ ካልተናገርኩኝ ሐዋን እንዳያስጨንቋት ብዬ ነው ማለት በጣም እያለቀሰች ነበር። ሐዋ ያታልቅሽ እኔ ላልቅስልሽ የኔ ቆንጆ አሳዝነኝ ነው በጣም ነው ያሳዝነች። ስታለቅስ ወላይ አንጀቴን ሁላ ነው የበላቸው። ለሐዋ ያልነገርኩበት ምክንያት ብነግራት ኖሮ ያው እንደነገርኳችሁ ሰይድን እዛ መንጣቷ ስለማይቀር ለጊዜው እሺ ብትልም መጨረሻ ላይ ሰይድን ይዘው ትመጣለች። ለዛ ነው ማለት ነው። በተረፈ ቪዲዮን ቀስ በቀስ እለቅላችኋለሁ፣ የት እንዳለው አሳውቃችኋለሁ፣ የት እንደሄድኩ አሳውቃችኋለሁ። በተረፈ የዛሬው ቪዲዮ ይሄን ይመስላል። ሰይድም ቢያንስ ቪዲዮን አይተሃል ብዬ ተስፋ አደርጋለሁ። ይሄንን ቪዲዮ ማለት ነው ቪዲዮን ካየ ሐዋ ምንም እንደማትላት አብዲንም ንገረው እዛ ዛሃማ እንዳታደርጉ ማለት ነው። በተረፈ ተመልካቾቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አላህ ፍቅር ሰላምን ባላችሁበት ይወፍቃችሁ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።